እናቴ ትሙት አልደበረኝ። ማን በጣም ነው የደበረኝ። ማን በጣም ነው ወያላ ያበሽለቀኝ ነው። ወረላ ስማ፣ ሁሉንም ጨዋታ እኮ አታሸንፍም። ኖርማል ነው። እንዴት የሊቨርፑል አሸናነፍ እንሸነፋለን? ላስት ሚኒት ይገባብናል። እኛ ያለ ይኸውልህ ባጃሺልና ቶሲን አደረቢዮን ይዘን የገባው በቤንች ተከላካዮቻችን ማለት ገባህ? አስቶን ቪላ ምርጥ ቡድን እኮ ነው። ስንቶቻችሁ ናችሁ አስቶን ቪላ የምትችሉት? ገባህ? ዋንጫ የሚበላ አይመስልም እንደዚህ ሲጮት ዱቄት። ባክ ቱ ስኩዌር ዋን ፈታ እኮ ነው። በቃ አሁን ውርዝናም ጃንዋሪ ላይ የነበረውን ጃንዋሪ መጨረሻ ላይ እናነሳዋለን ዋንጫውን። ኖርማል እኮ ነው። አልደበረኝም። ምንም ነው ያልደበረኝ። በጣም ነው የደበረኝ። በጣም የደበረኝ ደግሞ 19 ቡድን ይደግፋል ሰው 19 ቡድን ዝም በል እስቲ 19 ቡድን ይደግፋል ሰው። ኖርማል ነው። ሁሉንም ጨዋታ አታሸንፍ። ሁሉንም ጨዋታ ማሸነፍ እኮ አይቻልም። ገባህ አይደል? በቃ ዛሬ ለጥቅማችን ስንል ፈላው ላይ እንቋጥርበታለን። ምንም ማድረግ አይቻልም። ባክቱ መቋጠር 10 ጨዋታዎች ምናምን ነገር የነበሩ ጊዜ የምትቋጥርበት አቆጣጠር አለ። እንደዚህ አይነት አቆጣጠር ነው ዛሬ የሚቆጥረው። ቆልፈ ማለት ጀለስካ ወያላ ስለሆነ ማለት ለማን ሲቲ ደግሞ ሲደግፍ ታየዋል። ሁለተኛ ቡድን ማን ሲቲ ነው ይላል። ቅድም ሁለተኛ ቡድን አስቶን ቪላ ነበር። ኖርምዬ ነው። ቋጥሩ ይከፈትላችኋል። አንኳኩ ይከፈትላችሁ። ቀደም ቪዲዮ ሲሰራ በቃ አቻውን አይደል? ግባ ሳምንቱ ደመቀ ግባ። አስቶን ቪላ ይችላል፣ እግዚአብሔርን ይችላል። ተጋደሉ። እንዴት ነው የሚችሉት? በስመ አብ አስቶን ቪላ ይገባል። ሲጀመር ነው ሁለተኛ ክለብ አስቶን ቪላ ነው። ከዚህ በኋላ ግባ እንችላለን። ጎስት ቪዲዮዎች ሴቭ ያደረኳቸው ቪዲዮዎች አሉ፣ በእነሱ መለሳለሁ። ግባ አባት አስቶን ቪላ ማለት ነው እኮ አለቀ እኮ። አባት አስቶን ቪላ በየአመቱ ዋንጫ ስታለም ስታስብ ፊት ለፊት ዱቅ ብሎ ይጠብቃል። አስቶን ቪላ ፈንደድ ያለ ደግሞ ፈንደድ ለጠፍ አርጎ ሰጥቷል። አቻ ብትወጣ ይሄ ልክ እንደ 3 ነጥብ ነበር። የእውነት አቻ ይዞ አርሰናል ቢወጣ ልክ እንደ 3 ነጥብ ነበር መቆጠር ያለበት። አስቶን ቪላ በጣም ከባድ ነው። በተለይ ለአርሰናል አገኘ ማለት አርሰናል አፈንዳጅ ነው እንዴ። ሁሌ ለዋንጫ ስታስብ ፈንደድ ያለሽ አስቶን ቪላ ጋር ዛሬ ሲቲ ከሰንደርላንድ ጋር አለው። ሰንደርላንድ ጥሩ ቲም ነው። ቢያንስ ዛሬ ነጥብ ይጥላል ብለህ ተስፋ ታደርጋለህ እንጂ ሲቲ እየተከተለ ነው። ሊቨርፑልም ተስፋ አለው መሰለኝ። ይሄ ነገር ይገማ ዲፌንስ ሳሊባና ጋብሪኤል አለቀ። ማንም አይተካቸው። ማንም ሄንካፔዮንክ ማንንክ ማስክ አንድ አይተካቸው። ጋብሪኤልና ሳሊባ የማይተኩ ናቸው። አረ ተቃጠልኩኝ ወገር። አረ እኔ ነደድኩኝ ደግሞ ወዴት ሄጄ ነው ወይ ብዬወጣል ብዬ ማለት ምን አይነት አበሳ ነው በእናታችሁ። እኛ በቃ በየጊዜው ይሄ ቪላ የሚሉት ነገር ምን አይነት ሸቃባ የሆነ ቡድን ነው እናንተ። ሸቃባ ራሱ እኮ አይገልጸውም። ኡናይ ኤምሪ ቆይ ምን አደረግ ነው? እኛ አባረር ነው እንጂ አንፈልግም። በቃ እኛን አትመጥንም። ለአሁኑ በቃ የተሻለ የሆነ ፕሮግረስ ማሳየት እንፈልጋለን። ዞር በልልናል ነው። አንተ በጣም ብዙ እንቅፋት የሆነ ሰው አይተህ ሊሆን ይችላል። አንበሳው ይሁን እንደ ኡናይ ኤምሪ ግን እንቅፋት የሆነብን እኛ ላይ የለም። በእውነት በግለሰብም በክለብም ደረጃ ቪላ እንደኛ እንቅፋት የሆነበት የለም። ምን አይነት ደካማ ቡድን ያሳየ ነው ዛሬ። ምን አይነት ዴቪድ ራያ ዛሬ ቆንጆ ሎጬ በልቷል። በዛውም ልክ ደግሞ ቆንጆ ኳሶችን አትርፏል። ለማንኛውም ግን ተሰጥቶናል፣ መቀበል አለብን። አሚን ብለን ነው መቀበል ያለብን። ተሰጠን፣ ገባልን። ምን አይነት አበሳ ነው በእናታችሁ። እኔ ራሴ ምን ላደርግ መጣሁ? በዛው እንደጠፋው ብቀርስ ምን አይነት ነገር። ይሄ እኮ ከአዶናይ ሰርፕራይዝ እኮ ምንም እኮ አይተናነስ። አዶናይ ይሄ ነው ሰርፕራይዙ በለን። ቪላዬ ክበሩልኝ። ድሮም ሻምፒዮንስ ሊግ የበላ ቡድን እኮ ያስታውቃል። መጠጥ ያለ ነው። ሻምፒዮንስ ሊግ የበላ ቡድን መጠጥ ያለ ነው። እጅን ወያኔ ለተበሉልኝ፣ ወያኔ ትንገረቡልኝ። የኔ አባት ክበሩልኝ። ሁለቶት በዛብኝ። ግን ይቀጨም ነው አለ ገና ዘንድሮ ሌላ ይኸው የዋንጫ መደርደሪያ አማሮትን ሻምፒዮንስ ሊግ ፕሪሚየር ሊግ አማሮትን ይውሰዱና ይብሉ። አረ ክበሩልኝ። ግባ እናውጣው ሰጠት። እኔ ደስ
ብሎኛል። እርሶስ ደስ ሳላሉትም? መሸነፉ እኮ አይደለም መሸነፉማ ምን ችግር አለ? ትንሽ ቲም እኮ ይሸነፋል። የሚያወራ ትንሽ ቲም ይሸነፋል። አስቶን ቪላ ሲጀመር ባልሽ ነው እኮ አምጪ ሲልሽ መስጠት ነው። ግን ሽንፈቱ አሸናነፉ ደስ ሲል 1-0 እየተመሩ ትሮዛርድ ገብቶ አገባ። ከዛቸውኑ የሆነ ሳካ ወይ ደግሞ ዮኬሬስ አግብቶ ከምባክ ሰራን ብለው ሊጨፍር 95 ላይ ሰጠት። እናቴ ተሙ ሰጠት። ጨጓራሽ ላት አንተ የትንሽ ቲም ደጋፊ ነህ። ያንተ ቲም ትንሽ ነው። ሼር አድርግለት። ሼር ኮፒ ሊንክ በደንብ ይደረግ። ትንሽ ቲም ነው ያለ። ትንሽ ቲም ኖሮ አይወራም። ዋንጫ አይባልም። ዋንጫ የሚባል ነገር አታነሳም። ምንም ብትጎብዝ አንተ ሁለተኛ ነው የምትወጣው። አስቶን ቪላ ኡናይ ኤምሪ ሰጠት። ወሬ እንዳታወራ። አንድ ወያል አልፈልግም። አሁን ታጥበሽ መተኛ ደግሞ በጊዜ ነው። ገና 11 የታባሽ ልትሄጂ ነው። በጊዜ ወደ ቤት ትገቢያለሽ። አገቢም ሰጠት። ቢስሚላህ ተቃጠልኩ። ምንድነው ይሄ ቡድን ከኛ የሚፈልገው? ምንድነው ከኛ የሚፈልገው? ምንድነው ከኛ የሚፈልገው? ምንድነው አርቴታ ምንድነው የሰራው? አርቴታ ተቃጠልኩ እኔ። ኧረ ቢስሚላህ ዘንድሮም እንደዚህ ነው። ዘንድሮም እንዲሁ ነው። ቪላ በጣም ትችላለህ። በጣም ትችላለህ። አረ ውለታው በዛብን የዚህ ቡድን ጋይስ። ሁለተኛ ክለቤ ቪላ በጣም ነው የምትችሉት። ቪላ ነጥብ ጣለ ብዬ ቪዲዮ ሊሰራ በጣም አሳዝኖኝ ማለት ነው። አይቀረቅሩትም ባለቀ ሰዓት። ለማንኛውም ሲቲ ሊድስ የሚያሸንፍ ከሆነ ነጥባቸው እኩል ይሆናል። እኩል ነጥብ ማለት ነው። እኔ ለቪላ ግን በቃ እኔ ምን ብለን ውለታው እንደምንመልስ አላውቅም። እንደግፈው በቃ ዝም ብለን ቪላ እንደ ሁለተኛ ክለባችን እንደግፈው። ሌላ የምናደርግለታለን መቼም። ኧረ በስመ ባለቀ ሰዓት የጃፓኗ ሯጭ ኢዝ ባክ ይላል። ምን ብዬሽ ነበረ? ቪላ ቢላ እንደሚሆንብሽ ነግሬሽ ነበር። ቪላ በመጨረሻው ደቂቃ አንጀቴ ቅቤ ጠጣ። ቪላ አንተ ንጉስ ነህ፣ አንተ ሀያለ መጨረሻ ላይ አረድሽ በ90+። ቡንዲያ ምን አይነት ተጫዋች ነህ? አንቺ ሚዜ ሩጫሽ እስከዚህ እስከ አስቶን ቪላ ድረስ ነው። የአንቺ ሩጫ እስከ አስቶን ቪላ ድረስ ነው። ቪላ ይችላል። ቢላን የሆንብሽ አንጀቴ ቅቤ ነጠጣው። ይቻላል። ሰላም አስከባሪው ቪላ ዘንድሮም ከሰላም ጎን ቆሟል። ለሀገራችን ሰላም ሲል አርሰናልን አዋርዶታል። ባለቀ ሰዓት በቃ አርሰናል ተረጋጉ። እኔ ካሁን በኋላ ብሸነፍ ራሱ የእናንተ መሸነፍ በቂ ነው። ግን እንደማልሸነፍ አውቄው ነው እንደዚህ ምዝተው። ግን እግዚአብሔርን ይችላሉ ቪላ በቃ ወንድ የሆነ ቲም፣ ወንድ ቲም። ወያሊት በቃ አየህ፣ እንደዚህ ተረጋጋ። እስቲ ወንድ የሆነ የአርሰናል ደጋፊ ማለት ነው የማይገባው ቡድን ነው ያሸነፈው ብሎ ቪዲዮ ይስራ። የማይገባው ቡድን አሸነፈ ብለ ቪዲዮ ስራ የአርሰናል ደጋፊ። ወይ ሌላ ምንድነው እንደ ደከማችሁ? 5 ሰዓት ተጫውተው ነው እንደ መጡት ለዚህ ጨዋታ። የደከመ ቡድን አዞሩባቸው። የሆነ ከ50 ደቂቃ እስከሆነ ምናምን ደቂቃ ከ70 ምናምን ደቂቃ እስከ አዞሩባችሁ። እንዴ የሊጉ መሪ አይደላችሁ እንዴ? ምን እሺ ነው? አስቶን ቪላ የልጅነት ቲሜ ነው። አያቴ ትለኛለች አስቶን ቪላ ጥሩ ቡድን ነው ትለኛለች። ቀለል ብሎን ሳምንቱን አሁን ቀለል ብሎን መቀመጫ ሳጥታችሁን ነበር እኮ ወይኔ አረቢ ባንዳቸው ተበሳጭቶ ወጣ። ጭራሽ 2-1 ኡናይ ኤምሪ አንተ ሸሌ ቦይ ግማታም ቦይ። አረ በአላህ ከአመት እስከ አመት ቀጠቀጠን እኮ በአል ምንድነው ነው ከኡናይ ኤምሪ? እኔ ስላልቻልክ አይደል የተባረርከው? እንዲህ የምትችል ከሆነ አርሰናልን አትሰራውም ነበር? አረ ቢስሚላህ። አረ ከአመት እስከ አመት
ቀጠቀጠን እኮ ዋንጫን አናስብ በአንተ ምክንያት አንተ ለጋርዲዮላ እያሳለፍክ ምሰጠን አንተ እድሜ ልክ። አረ ቢስሚላህ አንተ ግማታም የሆነ ሰውዬ በእናታችሁ እኔ አረ ቢስሚላህ ወላሂ አንዳቸው እኮ ደብሮኝ ወጥቶት አንዳቸው ደብሮኝ ወጥቼ 2-1 እከካም ተቃጠልን። ወይኔ በአላህ ጭራሽ ሁለተኛ መጣ። በ3 ነጥብ ነው ልዩነታችን። ሲቲ ሻሸንፍ በ2 ነጥብ አኡዙ ቢላህ። በዚህ ስኳድ ካራቅን አረ ሳሊባና ማጋሊስ አረ በአላህ አንድ እግራችሁን ቢሆን ታሸጋችሁ ትጮቹ። አረ ተቃጠልን። አረ ቢስሚላህ ምድረ ወያላ ግባና አውጣው ነግሬሽ ነበር እኮ ትበረግጊያለሽ፣ ትደነግጫለሽ። ፊቲን ከጀርባሽ ስታይ እኮ ብዬሽ ነበረ። ጀመርሽ፣ ያው ውሃዋ ማለት ጀመርሽ፣ መንቀጥቀጥ ጀመርሽ። በትክክለኛ ሰዓትሽ ዲሴምበር አይደል? ትክክለኛ አልዘገየሽም። እናንተ አያዛንፉም እነዚህ ሰዎች። ወያለው ሰዓት አያዛንፍም፣ በቀጠሮ ሰዓት ነው። ጀመርሽ። አሁን የአንቺ ዳውንፎል አሁን ይጀምራል። ቲክ ታክ ጀመርሽ። አሁን ታንጠባጥቢዋለሽ ይሄንን ፖይንት። አሁን እኮ ነው የሚለየው እንክርዳዱ ከስንዴው፣ ገለባው ከስንዴው የሚለየው አሁን ነው፣ ዲሴምበር ላይ ነው። ገባሻል? እኛን የፈለገን እንኮታኮት፣ ነገር ግን ሲቲ እዚህ ላይ ነው ያለው። እንዲህ ሂኪ ማለት ነው እያለ እያሸተተ ጀርባሽ ላይ ነው ያለው። የትም አትሄጂም። ምላስሽ እኮ የዓለማችን ምርጥ አስቶን ቪላ እያገላበጠ የሚጠረጥብሽ እንዲህ እያገላበጠ ማለት ነው የሚያሸሸ ምላስ ብቻ። ይመቸን አባቴ ይመቸን። ዛሬ ነጥብ እንዳንጥልኛ ብቻ ዋናው እሱ ነው አባቴ። ውበክልሻለሁ ከዛ ቢስሚላህ። ይሄን ጨዋታ ቢስሚላህ ካልተባለ ለማንም ጨዋታ አይባልም። የሚገርም ጨዋታ ነበር። ቪዲዮን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አስቶን ቪላ የሊጉን መሪ አርሰናል በሜዳው አስተናግዶ 2-1 ማሸነፍ ችሏል። ሁሉ ነገር የነበረው እኔ ግን ኢምሬ ሁሌ አርሰናል ጋር ሲገናኝ በቃ የሆነ ሂሳብ የሚያወራርደው ሂሳብ ያለ ነው የሚመስለው። እሱም በረኛ ማርቲኔዝ የሚገርም እኮ ነው። በቃ ዛሬ አሁን ድፍረቱ ይገርማል። እነ ሳንቾ ምናምን ይቀይራል። አቻ አርሰናል ጋር ሆነ ድፍረቱ አርሰናል ጋር እየተጫወተ አጥቂ ነው ሲቀይር የነበረው። በቃ ፕላኑን አዘጋጅቶ ነው የመጣው ዛሬ። በጣም ደፋር ቡድን ነበር የነበረው አርሰናል። እንደውም ይሄ ሁላ ጉዳት አለበት ተከላካዩ፣ በጣም ጉዳት እንዳለበት የሚያስጠኔን። በዚህ ልክ አርሰናል ተከላካይ ክፍት ሆኖ አይቻላቅም። በዚህ ልክ ምክንያቶች አሉት ለመሸነፉ። በእርግጥ ግን አስቶን ቪላ ደግሞ ጥንካሬው የሚገርም ነበር። ከአርሰናል ጋር ሲገናኝ የሆነ ለየት ይላሉና 30 ነጥብ ይዘው እንግዲህ ሁለተኛ ደረጃ ላይ መቀመጥ ይችላል። ያው ሲቲ ቀሪ ጨዋታ ስላለው አርሰናል በዛው ነጥብ መቀጠል ይችላል። ያው አሁንም የሊጉ መሪ ነው። ግን በተለይ ለገለልተኛ ደጋፊ በጣም ደስ የሚል ጨዋታ ነበር። እስቲ ስለ ጨዋታ የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እግር ኳስ አበደች ወንድሜ። እንደዚህ አይነት ጨዋታ እያየ እንዴት ነው እግር ኳስ መመልከት የማትጀምረው? በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ቪላ ፓርክ ላይ አስቶን ቪላ መድፈኞቹ አርሰናሎችን አስተናግደው ድራማዊ በሆነ ጨዋታ 2-1 ማሸነፍ ችሏል። በጣም ያበደ ጌም ነበረ። ቪላ አርሰናልን በምን ያህል ደረጃ መፈተን እንደቻለ ተመልክተን ነበር። እርግጥ የበርካቶቻችን ግምት ነበረ በጣም ለአርሰናል ከባድ ፈተና እንደሚሆን። ነገር ግን ጨዋታውን ከሙሉ 3 ነጥብ ጋር ነው ማጠናቀቅ የቻሉት። እንግዲህ ቪላዎች በካሽ አማካኝነት 36ኛው ደቂቃ ላይ ጎል ማስቆጠር ችሎ 1-0 መምራት ችለው የመጀመሪያው አጋማሽ ተጠናቆ ነበረ። ከመጀመሪያው አጋማሽ በኋላም እንግዲህ በሁለተኛው አጋማሽ መድፈኞቹ አርሰናሎች ቀይሮ ባስገቡት ትሮሳርድ አማካኝነት ጎል አስቆጥረው ወደ ጨዋታው የሚመለሱ ይመስል ነበረ። ታዲያ ጨዋታውም እንግዲህ በዛ ውጤት ተገባዶ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ ጭማሪ ደቂቃ ላይ ተጠናቆ 95ኛው ደቂቃ ላይ ቡኔዳ በጣም እብደት በሚመስል መልኩ ለአስቶን ቪላ ጎል አስቆጥሮ 2-1 ቪላ አርሰናል መርታት እንዲችል ማድረግ ችሏል። ለመድፈኞቹ አርሰናሎች በጣም ልብ ሰባሪ ውጤት ይመስለኛል። ጎል የተቆጠረችበት መንገድም ሂንካፔን በደንብ የሚያስወቅስ ይመስለኛል፣ በግሌ ማለት የመጣበት መንገድ። ከዛ በተጨማሪም ደግሞ በጨዋታ ላይ በአርሰናል በኩል ያን ያህል ትልቅ ኢንፍሉዌንስ የነበረው ተጫዋች ነበረ ብዬ አላስብም። ዴቪድ ራይ አንዳንድ ጥሩ ሴቮች ነበሩት። ከዲክላን ራይስ ውጪ ግን አይኔ ውስጥ የገባ ተጫዋች ነበረ ብሎ በዚህ ጨዋታ ላይ ለመናገር በጣም አስቸጋሪ ነው። ለማንኛውም በናና ቤት ጓደኞቻችሁን በመጋበዝ ብቻ መስራት ትችላላችሁ። ናና ቤት ይለያል። በፕሪሚየር ሊጉ መድፈኞቹ አርሰናሎች ከዚህ ጨዋታ ነጥብ መጣል በኋላ እዛው 33 ነጥብን ይዘው አንደኛ ደረጃ ላይ ተቀምጧል። ቪላ አስደናቂ አቋሙን እያሳየ እንግዲህ በሁለተኛ ደረጃነት 30 ነጥቦችን በሚያስተቀምጧል። ማንቸስተር ሲቲ ሰንደርላንድን ማሸነፍ የሚችል ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሎ ሁለተኛ ደረጃ ላይ መምጣት ይችላል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። የዘንድሮ ፕሪሚየር ሊግ ላይ ኡናይ ኤምሬ አልላቀቅም አለ። ብዙዎቹ አርሰናል ደጋፊዎች ከጥንትም ነው ኤምሬ ውስጠ ወይራ ነው ይላሉ። አዎ ነው ያራዳ ልጅ። አርሰናል ዋንጫ እንዳይበላ ከማይፈልጉ አሰልጣኞች አንዱ የሚመስለው ኤምሬ ነው። ቪላን በገጠሙ ቁጥር ጭንቀት ነው። ዛሬ ደግሞ
በፕሪሚየር ሊጉ ለሁለተኛ ጊዜ 15ኛ ሳምንት ፕሪሚየር ሊግ ላይ ነን። ለሁለተኛ ጊዜ አንድ ሊቨርፑል አንድ አስቶን ቪላ ማለት ነው። ምንም ሊሰሟቸው አልቻሉም ነው። ዛሬ ሙሉ 11ዱም የሚገርሙ ነበሩ። አራዳ ልጆች ምን አይነት ጌም ነው! በጣም የሚያስብል ጌም ነው የተመለከትነው። ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ የእናንተ ነው። እቺ ቪዲዮ ለጎስት ማለት ነው የምታደርስልኝ። ቅድም ሲንጫጫብኝ ነበረ አብሮኝና ቪላን ዛሬ ካሸነፋችሁ አለ። እኔ የምር አልኩት። እኔ ወጥቼ ቲክቶክ ላይ የሚገርም ክሬዲት ነው የምሰጠው። እኔ አስቶን ቪላን አታሸንፉም ብዬ አስረግጬ ነው የነገርኩት። እና እስኪ አሁን ምን አይነት ሰበብ ያቀርቡ ይሆን እኔ አላቅም። እኔ ወይ ሂንካፔ እናንተና ይሉናል ወይ ራይስ እንዳይሉ ደግሞ ገብቷል። እኔ እስቲ እንደው ምን እንደሚሉ መስማት ነው። ገና ነው አላለቀም። አዎ ገና ነው ማለት ደግሞ ገና ብዙ የምትካፉበት ጨዋታዎች ይኖራሉ። ኤኒዌይ ግን ደግሞዋለሁ፣ ወንዳ ወንድ ቲም ሲያገኝ አርሰናል አያሸንፍም። ባየር ሙኒክ ሴት ነው አለ ኮሜንት ላይ ገብቶ ማነው ጎስት። ፕሪሚየር ሊግ ላይ እኮ አንቺ ትራውማታይዝድ ነሽ በቃ በእንደዚህ ምናምን በሚያስጥሉሽ ቡድኖች ማለት ነው። እና ሲጀግኑ አታሸንፊያቸውም። ሰንደርላንድን፣ ቼልሲን አርቴታ ይችላል። ሲጀመር ቃሉን የጠበቀው ተጫዋቾችን የቻምፒየንስ ሊግ ዋንጫ አሳያለሁ አለ። አስቶን ቪላ ሜዳ ወስዶ አሳያቸው። ዳይ ሙሉ ፎከሳችንን አሁን ኤፍኤ ካፕ ላይ እናደርጋለን። የስ አፉ በሉኝ ደግሞ እናንተ እንዳታመሩ ያርሰናል ፋንስ አቡ። እኔ በየአመቱ በአስቶን ቪላ በየአመቱ 3 አመት ተከታታይ እንዴት ጭንቅላታቸውን አይሰማቸውም እንዴ? መግደል ነበረ መግደል። በቃ ሲገቡ ሜዳውስ ጭፍጭፍ። ማን ተሸነፍን ጭራሽ? አረ በስመ አብ። ኧረ እኔ ምን ላድርግ? ሰከንድ አፍ እኮ አሪፍ ተጫውተናል። ዲፌንሳችን እንዴት ነው የሚያስፈራው! እንዴት ነው የሚጋለጠው! እንደዚህ ክፍት። ኧረ በስመ አብ። ዲፌንስ እንደዚህ ይከፈታል እንዴ? እንደዚህ ይከፈታል ወይ? እኔ ሌላ ነገር ማይ ነው የመሰለኝ እኮ። ኧረ በስመ ኧረ በስመ ምን ብዬ ነበረ መተህ ተከራከርክኝ። እኔ አርሰናልን ንቄ ሳይሆን ኦና ኢምሬን በደንብ እረዳዋለሁ። ኦና ኢምሬን በደንብ አውቀዋለሁ። አይ ኖ ሂም እንዴት እንደሚጫወት ሰራላችሁ። በተአምር አርሰናል ዛሬ አያሸንፍም። በየቀመርም ሰርቼ ነበር። ደብል ቻንስ ለቪላ ፉል ታይም ባይዞ ፈርስት ሃፍ ለቪላ ደብል ቻንስ ሰጥቼ የሆነች ቀመር በሌላ በኩል ሄዳለች። ፉል ታይም ደግሞ ይውጣ። ምን ብዬ ነበር የተከራከርከኝ? ምን እንደምትል አላውቅም። ኦና ኢምሬን በደም ነው የማውቀው። አቤት ካሽ! ምን አይነት ጎል ያስቆጠረው! ምን አይነት ጎል! ሞርጋን ደግሞ ድሪብል ወይኔ! ኧረ ሙሉ ቲሙ ይችላል ድሪብል ነው የሚያደርገው። ኮንፊደንሳቸው ምናምን። ይሄ ጨዋታ ብቻ ይለቅ። ምን ብዬ ነበረ? ወያላው ፈርስት ሃፍ ቪዲዮ መስራት ደበረሽ። የኔ ቋጠሮ ስለምችል ነው። ቪላ አንዴ ለቪላ ከምባክ ልታረግ። ይሄ ነው ከምባክ። ቁልቁል ትወርዳለህ ገና ቁልቁል ዋንጫ ማለት ነው። አቅለሽልሾ ይወጣልሃል። አችልም ነግሬሃለሁ እኮ አንተ ዋንጫ ጋር ስትደርስ ማለት ነው ያቅለሸልሻል። አትበላውም። ችላ በላም ፕሪንስ የችላል ቋጠሮ ፕሪንስ ለቪላ አንድ ጊዜ ከሊቨርፑል ቀጥሎ ማለት ነው ብቸኛው አርሰናልን ያሸነፈው ቪላ ነው። ስለዚህ ጭብጨባ ይገባዋል። ብቸኛው ሊቨርፑልና ቪላ ናቸው አርሰናልን ጥንቡን ማስጣል የሚችሉት ማለት ነው። እንችላለን ነው ማለት እንችላለን። ቪላ ወንድም ጥላ። ምን አይነት ደስ የሚል ቅዳሜ ነው ያሳለፍነው። በእግዚአብሔር ምን አይነት ጨዋታ ነው! በእናት የወያሎን እንጥል ባለቀ ሰዓት ዱብ አደረጉ። አስቶን ቪላ 2-1 ይላል። ግባለት በእናት። አሁን እኛ ነን ቤቲ እኛና ሊቨርፑልም ቤቲ ትላላችሁ። ከናንተ በላይ ብልቅጥ አድርጎ የሚሰጣለን ያውም ዋንጫውን የጆሮን ያዝነው እያላችሁ ከናንተ በላይ ይሄኛው አስቶን ቪላ ለዋንጫ ያስፈራል። ገባለት ይላል። ውይ በመድኃኒዓለም ስም 94 ምን አይነት ውበሰበሰ ክደብ ገባልሽ
አንዴ ላስቶን ቪላ በስመ አብ ምን አይነቱን ቪላ ነው የተመለከትነው? ኧረ በስመ አብ መድፉን አስቆሙት። እንግዲህ አርሰናሎች እንግዲህ በቪላ ዛሬ ቪላ ፓርክ ላይ 2-1 በማቲካሽና በቡንዲያ ጎል እንግዲህ ተሸንፈው ወጥቷል። ምን አይነቱን ድንቁን አስቶን ቪላ ነው የተመለከትነው። በእናታችሁ እስከ መጨረሻው ድረስ ለማጥቃታቸው እጅግ በጣም ደስ የሚል ደበደቡ፣ አስቆጥሮ ወጡ። በቃ ይችላሉ ዛሬ ቪላ በጣም በምርጥ ብቃት ተጫውቶ አሸንፎ ወጥቷል። ማቲካሽ ራሱ ምን አይነት ግብ ነው ያስቆጠረው? አረ በስማም ባይዜ ከግቡ ውጪ ዛሬ ካሽ የሚጫወቱበት መንገድ አረ በለው ከዛ በኋላ እንግዲህ ትሮሳርድ ለአርሰናል ተቀይሮ ገብቶ ወዲያው ነበር እንግዲህ እጅግ በጣም የሚያምር ጎል ያስቆጠረው። ግን አርሰናልን ከሽንፈት ሊታደግ አልቻለም። ቡንዲያ በመጨረሻ ደቂቃ በቃ እኔ እኮ ሰከንድ እኮ ነው የቀረው ማለት ይቻላል። አረ በስመ አብ ግን ቪላ ሁሌ በቃ ለአርሰናል ጉሮሮ ነው የሚሆንበት። ከምሬን እኮ ነው የምላችሁ። ኧረ በስመ አብ ብቻ ግን አርሰናል የትልልቆቹ ተከላካዮች የሚባሉት ገብርኤል ማጋሌሽ እና ዊሊያም ሳሊባ ካልተመለሱ እጅግ በጣም ችግር ውስጥ የሚገባ ይመስለኛል ከዚህ በኋላ ቀጣይ ባሉ ጨዋታዎች ማለት ነው። ለማንኛውም ሳሊባ በጊዜ ይመለሳል ብዬ አስባለሁ። ግን ቪላ ዛሬ የሚገርመው ቪላ ነው የተመለከተው። ደበደቡ እንደዛ አስቆጥሮ ወጡ። ይገባቸዋል። ሁለተኛ መጥተዋል ደግሞ የክለብ ሳይታወቅ ሁለተኛ ደረጃ ላይ ተቀምጧል። አረ ቪላ ዋንጫው ቡድን ልክ 2023-24 ቀድሜ ቪዲዮ እንደሰራሁበት ማለት 2023-24 ነጥብ እንዳስጣለ አስቶን ቪላ በስርዓት በልጦ ልክ እንደ ትልቅ ቡድን ተከብሮ ተጭሮ የሚገርም 3 ነጥብ አሳካ ሁለተኛ ላይ ተቀምጧል። ስለ አስቶን ቪላ አይደለም ወሩ ስነግርህ ነበር። አንተ የሚያሸንፍ ያለው ላይ መስልማ እኔ ዊን ብየዋለሁ። ትኬት ቴሌግራም ላይ ገብታችሁ ማየት ትችላላችሁ። አስቶን ቪላ የሚችል ቡድን ነው። ለአንተ የሚያንስ ቡድን አይደለም። ኤምሬ አርቴታን ይበልጠዋል። ማባረር አልነበረብህም። ዋንጫ ይሰጥ ነበር እስካሁን ማለት ነው። አሁን ማንቸስተር ሲቲ የሚያሸንፍ ከሆነ በ3 ከዛ ውጭም ራሱ እንዴት እንደተጠጋይ ራሱ አስቶን ቪላ አንተ ዋንጫ ቡድን አይደለም እመን።